ገንዘብ ያለኔ ዋጋ የለውም። ዕውቀት ያለኔ ዋጋ የለውም። መኪና ያለኔ ዋጋ የለውም አለና ኢየሱስም የነፍሱ ባለቤት ነፍሱን በወደደው በፈለጋ ሰዓት እንደወሰደው የእግዚአብሔር ቃል እውነት ይናገራል። ዛሬ ልንገራችሁ፣ ብዙ መስራት ትፈልጋላችሁ? ሊሰሩ የያዛችሁትን ነገር ሊጨርሱ ትፈልጋላችሁ? አንድ ነገር ልንገራችሁ፣ ወደ እግዚአብሔር መቅረብ ይሆን፣ እግዚአብሔርን መፍራት ይሆን። ዋበድም ይሆነ መጨሶ መንንድም ኒኒ ውጨዮመን ዋቆጫ ኮመን yola angi mebera wabadim bihona yona hanqo gatamana hanq firona hanq botel yona indi diokene hanq botel yona addababa yafirona እውነት ማለት ኢየሱስ እኮ ነው። እውነት ማለት ጌታችን ኢየሱስ እኮ ነው። ለእውነት ሞቷል። ለእውነት ሞቶ ተነስቷል። በአብ ቀኝ ተቀምጧል። አሁን ደግሞ እነሆ ወደ እናንተ እመጣለሁ፣ ሊወስዳችሁ እመጣለሁ። እኔ ባለሁበት እናንተም እንድትሆኑ ሁለተኛ ሊወስዳችሁ እመጣለሁ ያለ ሙሽራው ባለቤቱ ሙሽሪትን ሊወስድ ይመጣልና ወገኖቼ ተዘጋጅተናል። ድንገት ኢየሱስ ቢመጣ አሁን ድንገት ኢየሱስ ቢመጣ የኢየሱስ ማምጫው እኮ አይታወቅምና ቢመጣ ተዘጋጅተሃል? ምን ችግር አለው? ንየነ ዘመና የኔ አንቀረመን በለየኔ ገረበላሩሙ የኔ ኢየሱስ ዋሩኮ ያቀሰበከ እኮ ይነን ጠኖ እውነት ነው። ኢየሱስ እኮ በነጠላ ይመጣል። ዛሬ የሄዱ ሰዎች አሉ። ዛሬ ወደ ኢየሱስ የተሰበሰቡ ሰዎች አሉ። ለነዛ ሰዎች እኮ የእግዚአብሔር መምጣት ሆኖ ያንተንስ በምን ታውቃለህ? ኪመለቆቶ ኢታጎም ሶዴት በጦም ካሲዮን ካጉሎ ይተንጠንቶ ወንድሜ ወደ እግዚአብሔር መቅረብ ይሁን። ወደ እግዚአብሔር መመለስ ይሁን። ወደ እግዚአብሔር መቅረብ ይሁን። ወደ እግዚአብሔር መመለስ ይሁን። ወደ እግዚአብሔር መመለስ ይሁን። ሁላችሁም እጆቻችሁን አንሱና ኢየሱስ ያድናል በሉ እስኪ። ኢየሱስ ከምን ያድናል? ከኃጢአት፣ ከሞት፣ ከስቃይ፣ ከቸንፈር፣ ከማጣት፣ ከመሰቃየት ኢየሱስ እውነት ነው። ኢየሱስ ሕይወት ነው። በነፃ የተቀበልነው በነፃም የምንናገረው ያ ኢየሱስ ነው። እንዲህ አለ እኮ ኢየሱስ በዮሐንስ ወንጌል ላይ የሕይወት እንጀራ ነኝ፣ የሕይወት ውሃ ነኝ፣ መንገድ ነኝ፣ እውነት ነኝ፣ ሰላም ነኝ ብሏል። ዛሬ ኢየሱስ ከኛ ጋር ሲኖር ሰላም እናስጠብቃለን። ምናልባት ኢየሱስን ካለመፍራት የተነሳ ብዙ ሰላም በቤታችን ላይ በሕይወታችን ላይ ዛሬ እየተቸገርን አለ። መተሽክሮሞ መን ለኦቤቻ ቢጃቤላ አይነት ቤጃቤላ አይነት ቤጃቤ ኢቶቤሲያ ኢቶቤሲያ ሱምላከም ቤጃቡላ ወራ ሱምላከም ቤጃቢ አኪሚነ ዘረፈሞሙል ብርጉልኖሙል መፍተማተኮ ሆሳንን መፍተማተኮ አማናንን መፍተማተኮ ወበዶማንን ኢየሱስ አተ ጮና ኢየሱስ በሉስኪ ሰላም ነው፣ መንገድ ነው፣ ሕይወት ነው፣ ሰላማችን ነው፣ እውነታችን ነው፣ የዘላለም ሕይወት ነው። በእውነት አንድ የምስራች ቃል እዚህ አደባባይ ላይ አወራለሁ። አገራችን ሰላም እንዲሆን አገራችን እግዚአብሔርንና የእግዚአብሔርን ሕልውና የተካነች እንድትሆን ሰዎች በሰላም እንዲሰሩ፣ መንግሥት ሠራተኞች በሰላም እንዲሰሩ፣ ሰዎች እግዚአብሔርን በሰላም እንዲያገለግሉ፣ የሰላም ከተማ እንድትሆን፣ የሰላም አህጉር እንድትሆን፣ ኢትዮጵያ ሰላም እንድትሆን፣ ሆሳዕና ሰላም እንድትሆን፣ ሀዲያ ምድር ሰላም እንዲሆን፣ አካባቢ ጎረቤት አገራት ሁሉ ሰላም እንዲሆን አንድ መፍትሄ አለ። ያም የሞተ ኢየሱስ በሦስተኛ ቃል የተነሳ ኢየሱስ የሚመጣ ኢየሱስ ያለና የሚኖር ኢየሱስ ነው። ኢየሱስ ነው። እጆቻችሁን አንሱ እስኪ አንሱ። እጆች ሁሉ ይነሳ። እጆች ሁሉ ይነሳ። እጆች ሁሉ ይነሳ። ይህንን ድምፅ እየሰማችሁ ያላችሁ ሰው የሆናችሁ ሁሉ እግዚአብሔር ፈጣሪ እንደሆነ የሚታምኑ ሰዎች ሁላችሁም ይህንን ድምፅ ስሙ። ኢየሱስ ክርስቶስ እውነት እኮ ነው። ኢየሱስ ክርስቶስ ለሰላም ወደር የሌለ አምላክ ነው። ኢየሱስ ክርስቶስ
ክርስቶስ የእውነት አምላክ ነው። ኢየሱስን እንድትፈሩ ወደ ኢየሱስ እንድትመጡ ኢየሱስን በመፍራት ውስጥ እንድትገቡ እግዚአብሔር አምላክን እንድትፈሩ ይህንን ጥሪ ወደ እናንተ እናደርሳችኋለን። ኢየሱስን የምትፈሩ ሰዎች እስኪ ልጆቻችሁን አሳዩ። ኢየሱስ አማላጅ ነው የምትሉ፣ ኢየሱስ እውነት ነው የምትሉ፣ ኢየሱስ መንገድ ነው የምትሉ፣ ኢየሱስ ሕይወት ነው የምትሉ ሰዎች ካላችሁ ያ ኢየሱስ በቤታችሁ ላይ ሰላምን ያመጣል። በሀገራችን ላይ ሰላምን ያመጣል። በደቡብ አፍሪካ ላይ ሰላምን ያመጣል። ለደቡብ አፍሪካ ሰላም ይሁን። ሞት ይቁም፣ ችግር ይቁም፣ ሐዘን ይቁም። ሰው መገዳደሉን ማቆም የሚችለው ባለንበት ቤተ ክርስቲያን ኢየሱስን ማስተማር ስንችል ነው። ኢየሱስ ያድናል። ኢየሱስ ይታደጋል። የአብ ልጅ ኢየሱስ ይመጣል። ንስሐ ግቡ። እሺ፣ እናመሰግናለን። እጅግ አድርገን እናመሰግናለን። መልካም ጊዜ እያሳለፍን ነው።